እሺ ተማሪዎች እንግዲህ በመጨረሻ የምንመለከተው ሳልትስን ይሆናል ኦኬ እነሱን ዲፊኒሽን ኤግዛምፕሎቻቸውን እንመለከታለን ከዛ ደግሞ ሁለት ፕሪፓሬሽኖችን አሳያችኋለሁ ማለት ነው ኦኬ ሶ እንግዲህ ሳልትስ ስንል these are ionic compounds okay ionic compounds ናቸው so ionic compound አየኖች አሏቸው ማለት ነው ስንት አይነት አየን ታውቃላችሁ ሁለት አይነት አይደል ካታየን እና አናየን ስለዚህ ሁለቱንም የያዙ ናቸው ማለት ነው እነዚህ ሳልቶች ካታየኑ ኦኬ ካታየኑ ወይንም the positive ion ከየት ነው የሚመጣው from the base okay from the base አናየኑ ደግሞ ከምንድን ነው የሚመጣው from the acid because salt produce የሚደረገው ከአሲድ እና ከቤዝ ስለሆነ ማለት ነው ለምሳሌ ሶዲየም ክሎራይድ ሶዲየም አየን እና ክሎራይድ አየንን ይዟል ሶዲየም የመጣው ከማን ነው ከሶዲየም ሃይድሮክሳይድ the base ክሎራይድስ የመጣው ከማን ነው from HCl the acid okay the acid ማለት ነው ስለዚህ ሁለቱንም አየን ካታየኑንም አናየንም የያዘ which is formed from acids and base ምን እንላለን ionic compound salt እንላቸዋለን እንግዲህ እነዚህ ሳልቶች depending on their formation እና property በሶስት አይነት መንገድ ልንከፍላቸው እንችላለን አንደኛው ኖርማል ሳልት ወይንም ኒውትራል ሳልት የምንለው ነው ሁለተኛው ደግሞ አሲዲክ ሳልት የምንላቸው ናቸው ሶስተኛው ቤዚክ ሳልት የምንላቸው ናቸው እነዚህ ኖርማል ሳልት ወይንም ደግሞ ኒውትራል ሳልት የምንላቸው by complete neutralization okay አሲድ እና ቤዙ ሪአክት በሚያደርጉበት ጊዜ completely neutralize ሲያደርጉ ምን እንፈጥራለን ኖርማል ሳልት እንፈጥራለን ኒውትራል ሳልት እንፈጥራለን so complete neutralization የሚኖረው መቼ ነው ስትሮንግ አሲድ ከስትሮንግ ቤዝ ጋር ሪአክት ሲያደርግ ነው ለምሳሌ ሶዲየም ክሎራይድ ኦኬ ሶዲየም ክሎራይድ ፖታሺየም ናይትሬት አሁን ፖታሺየም ናይትሬት ከፖታሺየም ሃይድሮክሳይድ እና ከናይትሪክ አሲድ ነው የሚሰራው ይሄ ስትሮንግ ቤዝ ነው ይሄ ስትሮንግ አሲድ ነው ስለዚህ ኮምፕሊት ኒውትራላይዜሽን ይኖራል ማለት ነው ኮምፕሊት ኒውትራላይዜሽን ይኖራል ማለት ነው አሲዲክ ሳልቶቹ ደግሞ ኦኬ አሲዲክ ሳልቶቹ ደግሞ ስትሮንግ ቤዝ እና ስትሮንግ አሲድ ነው ኦኬ ግዴታ ስትሮንግ አሲድ መኖር አለበት but ያ ስትሮንግ አሲድ ኦኬ ያ ስትሮንግ አሲድ ኮምፕሊትሊ ሃይድሮጅኑን ሉዝ አያደርግም ሪፕሌስ ሊያደርገው የሚችለው አንድ ሃይድሮጅን አየን ይኖረዋል ኦኬ አንድ ሃይድሮጅን አየን ይኖረዋል ለምሳሌ ሶዲየም ሃይድሮክሳይድ ኦኬ ሶዲየም ሃይድሮክሳይድ ከሰልፈሪክ አሲድ ጋር ሪአክት ቢያደርግ ኦኬ ከሰልፈሪክ አሲድ ጋር ሪአክት ቢያደርግ ይሄ አንዱን ሃይድሮጅን ሉዝ አድርጎ ከሃይድሮክሳይድ አዮኑ ጋር ሪአክት ያደርግና ዋተር ፕሮዲዩስ ይደረጋል but ትንሽ ሶዲየም ሃይድሮክሳይድ ከሆነ የጨመርነው due to the amount difference ማለት ነው ሶዲየም ሃይድሮጅን ሰልፌት ፕሮዲዩስ እናደርጋለን ይሄ ሶዲየም ሃይድሮጅን ሰልፌት ምንድነው it is a salt ምን አይነት ሳልት አሲዲክ ሳልት ኦኬ አሲዲክ ሳልት ማለት ነው ብዙ ጊዜ ግን እነዚህ አሲዲክ ሳልቶች የሚፈጠሩት from a strong acid and what a strong acid and a weak base okay strong acid and a weak base ነው ፕሮዲዩስ የሚደረጉት ማለት ነው ከዛ ደግሞ ቤዚክ ሳልትስ የምንላቸው አሉ ቤዚክ ሳልት ደግሞ የዚህ ተቃራኒ ናቸው እነዚህ ቤዚክ ሳልቶች ሪፕሌስ ሊደረግ የሚችል አንድ ሃይድሮክሲል ግሩፕ ይኖራቸዋል ለምሳሌ ካልሲየም ሃይድሮክሳይድ ክሎራይድ ይሄ ካልሲየም ሃይድሮክሳይድ ኦኬ ካልሲየም ሃይድሮክሳይድ ከኤችሲኤል ጋር ሪአክት ቢያደርግ እና ትንሽ ኤችሲኤል አድ ብናደርግበት ሁሉንም ሃይድሮክሳይድ አየን ሪፕሌስ አያደርግም so instead አንዱን ሃይድሮክሳይል ግሩፕ በክሎራይድ ይተካና ይሄንን ፕሮዲዩስ ያደርጋል which is a basic salt ለምን still hydroxyl group ስላለው ማለት ነው hydroxyl group ስላለው so these are the types of salts እነዚህ types of salt ናቸው እንግዲህ እንዴት ነው ፕሪፔር የምናደርጋቸው አንደኛውና ኮመን የሆነው ሜተድ by neutralization okay by neutralization acid reacts with base to produce salt plus water ደጋግሞ የሚነሳው ሶዲየም ክሎራይድ ነው ሌላኛው ደግሞ አሲዶች ከሜታል ጋር ሪአክት ያደርጉ so acid ከሜታል ጋር ሪአክት ያደርጉ ምን ፕሮዲዩስ ይደረጋል salt and
ሃይድሮጅን ጋዝ ኦኬ ሳልትና ሃይድሮጅን ጋዝ ፕሮዲዩስ እናደርጋለን ከዛ ደግሞ ሌላኛው ደግሞ አሲድስ with metal carbonate ኦኬ አሲድ with metal carbonate ነው ይሄ ደግሞ ምን ፕሮዲዩስ ያደርጋል ካራክተሪስቲክስ የሆነ ሪአክሽን ነው ብያችሁ ነበር አይደል ምን ፕሮዲዩስ ያደርጋል ካርቦን ዳይኦክሳይድ ኦኬ ካርቦን ዳይኦክሳይድ ከዛ በተጨማሪ ሳልትና ውሃን ፕሮዲዩስ ያደርጋል ኦኬ ሳልትና ውሃ ፕሮዲዩስ ያደርጋል ሶ ኢንሶሉብል የሆኑ ሳልቶችን ደግሞ በደብል ዲስፕሌስመንት ሪፕሌስ እናደርጋቸዋለን እንግዲህ ቻፕተር 1 ላይ ስለ ሪአክሽን ዲስከስ እናደርግ ስለ ሪአክሽን ታይፕ ደብል ዲስፕሌስመንት ሪአክሽኖች ምንድናቸው ብለን ነበር የአየን ኤክስቼንጅ አይደል ለምሳሌ ሲልቨር ናይትሬት ከሶዲየም ክሎራይድ ጋር ሪአክት ቢያደርግ ካታይኑ ያንደኛው ካታይን ወደ ሌላኛው ይሄዳል ያንደኛው አናይን ደግሞ ወደዚህ ይመጣል ሶ ካታይን እና አናይን ኤክስቼንጅ ያደርጋሉ ማለት ነው ሶ ሲልቨር ክሎራይድ እና ሶዲየም ሃይድሮክሳይድ ፕሮዲዩስ እናደርጋለን ዘን ይሄንን as a precipitate እናገኘዋለን ማለት ነው ኦኬ as a precipitate እናገኘዋለን ሶ እንግዲህ ሳልቶች በጣም ብዙ ጥቅም አላቸው ለምሳሌ ሶዲየም ክሎራይድ ይሄ ቴብል ሳልት ምንለው ማለት ነው ምግብ ለማጣፈጥ የምንጠቀምበት ነው ፉድ ፕሪዘርቬሽን ለምሳሌ ፖታሺየም ናይትሬት ፈርቲላይዘር ገን ፓውደር ካልሲየም ካርቦኔት ሲሜንት በጣም እንጠቀምበታለን ሶዲየም ሃይድሮጅን ካርቦኔት የቤኪንግ ሶዳ ምንለው ለማብካት ዳቦ ለመጋገር የምንጠቀምበት ነው ማለት ነው ሶ እስቲችን ሁለት ኤግዛምፕል እንመልከት So discuss the preparation of the following salts. አንደኛው preparing a salt from an insoluble base. Okay, insoluble base እንዴት አድርገን ነው ከኢንሶሉብል ቤዝ ሳልት ፕሮዲዩስ የምናደርገው? ሁለተኛው ደግሞ preparing an insoluble salt from two soluble salts. Okay? So insoluble base ከምንላቸው ውስጥ አንዱ is copper oxide. Copper oxide insoluble base ከሚባሉት ናቸው እና ይሄንን ላብራቶሪ ወስዳችሁ እዚህ ላይ ናይትሪክ አሲድ ብትጨምሩበት ኦኬ ናይትሪክ አሲድ ብትጨምሩበት እና then ስቲር ብታደርጉት ከዛ በኋላ ያንን ፊልተር ብታደርጉ you will get a crystal ኦኬ ክሪስታል ታገኛላችሁ ያ ክሪስታል ምንድነው ኮፐር ናይትሬት ሳልት ነው ኦኬ ኮፐር ናይትሬት ሳልት ነው so this is the reaction balanced chemical reaction ይሄ ናይትሪክ አሲድ ከኮፐር ኦክሳይድ ጋር ሪአክት ያደርጋል which is an acid plus base then ምን ፕሮዲዩስ እናደርጋለን salt plus water ኦኬ በዚህ አይነት መንገድ ከኢንሶሉብል ቤዝ ምን ማግኘት እንችላለን ሳልት ማግኘት እንችላለን ከዛ ደግሞ ሁለት ሶሉብል ከሆኑ ነገሮች ኢንሶሉብል የሆነ ሳልት ልናገኝ የምንችለው በደብል ዲስፕሌስመንት ለምሳሌ ሲልቨር ናይትሬት አለ ከዛ ሶዲየም ክሎራይድ አለ እነዚህ ሁለቱ ነገሮች ብቀላቅላቸው እና then ፊልተር ባደርግ ምንድነው ማገኘው ሶዲየም ሲልቨር ክሎራይድ አገኛለሁ ኦኬ ሲልቨር ክሎራይድ አገኛለሁ precipitate አድርጎ ማለት ነው ኦኬ precipitate አድርጎ ይሄ ሲልቨር ክሎራይድ is insoluble salt ኦኬ insoluble salt እና በዚህ አይነት መንገድ እንግዲህ ሳልቶችን ፕሪፔር ማድረግ እንችላለን ማለት ነው ሶ ሰመራይዝ እናድርገው እስቲ በዚህ ዩኒት ያየነው ምንድነው ኢንኦርጋኒክ ኮምፓውንዶች ምን እንደሆኑ ተነጋገርን ሶ የካርቦን ሃይድሮጅን ቦንድ የሌላቸው ማለታችን ነው እነዚህ ኢንኦርጋኒክ ኮምፓውንዶች ደግሞ በአራት እንከፍላቸዋለን ኦክሳይድስ አሲድስ ቤዝ እና ሳልት ብለን እንደገና ኦክሳይዶችን ደግሞ በአምስት እንከፍላለን acidic oxide basic oxide amphoteric oxide neutral oxide and peroxide acids ፕሮፐርቲያቸውን አይተናል ቤዝ ፕሮፐርቲያቸውን አይተናል ሳልት እንዴት አድርገን ፕሮዲዩስ እንደምናደርግ ተነጋግረናል ማለት ነው ተማሪዎች እንግዲህ ሰው ይሄንን ቻፕተር በዚህ አይነት መንገድ ዲስከስ አድርገን ጨርሰናል እንግዲህ ሁሉ ጊዜ ደጋግሜ የምነግራችሁ ነገር በርትታችሁ እንድታጠኑ በርትታችሁ ጊዜያችሁን እንድትጠቀሙ ከዛ ደግሞ በስቲም ትምህርቶች የላቀ ውጤት እንደምታመጡ ተስፋ አለኝ ለዛ የሚጠበቅባችሁ አንድና አንድ ነገር ዴዲኬሽን ሃርድ ወርክ and time management ነው ሶ በሚቀጥለው በሌላ ቪዲዮ እስክንገናኝ